ሰላም የነስር ኢንተርቴይንመንት ቤተሰቦቻችን እንደምን አላችሁ? እነሆ በአዲስ ፕሮግራም ብቅ ብለናል። ይህ ፕሮግራማችን ሰዎች ምን ይላሉ የተሰኘ ሲሆን በህይወታችሁ ፈተና የሆነባችሁ ጥያቄ የሆነባችሁ መልስ ያላገኛችሁትን ፕሮግራም መልስ ያላገኛችሁለትን ሰዎች ምን ይላሉ የተሰኘ ፕሮግራማችን እነሆ ጀምሯል። በህይወታችሁ ያልተመጣጣው አፌን ይዘኛል ስቲል ነው ጋይስ። እሺ ሰዎች ምን ይላሉ የተሰኘ ፕሮግራማችን እነሆ ጀምሯል። በህይወታችሁ ያልተመለሰላችሁ ጥያቄ የሆነባችሁ ችግሮቻችሁን የምናማክርበት እንዲሁም ደግሞ በተመልካች መልስ የሚሰጥበት ነው። አብራችሁን ቆዩ። አክሽን። እንደሚታወቀው ይሄ ነው ፕሮግራማችን፣ ምክር የምንሰጥበት እንዲሁም ደግሞ ከተመልካች መልስ የምናገኝበት ነው። አንድ ወዳጄ እንዲህ ሲል ጠይቆኝ ነበር። ምናልባት ያው ብዙም ጊዜ ስላልነበረኝ ብዙ ትኩረት አልሰጠሁትምና ያው ከተመልካችም ቅሬታ እንዳይኖር ብዬ ነው አስቀድሜ ነገርኳችሁ። ታሪኩ ምን መሰላችሁ? አሁን የግቢ ተማሪ ነኝ። የአንደኛ ዓመት የግቢ ተማሪ ነኝ። ኤሌመንታሪ ተማሪ ግን እያለሁ ከእንጀራ አባቴ ተደጋጋሚ ጾታዊ ጥቃት ይደርስብኝ ነበር። ይህም ነገር እያደገ ሄዶ እኔም ከተመሳሳይ ጾታ ጋር ያን ነገር አዳበርኩት። አሁን ግን ያን ነገር ካቆም 1 አመት ሆኖኛል። በዛ ላይ የግቢ ተማሪ ሆኛለሁ። ከሰዎች ጋር ያለኝም ቅርርብ ጥሩ እየሆነ ነው። ከአንድ ጓደኛዬ ጋር ግን የጠለቀ ግንኙነት አለ ይለናል ወዳጃችን። ምን አይነት ግንኙነት ብለን ስናየው አክሽን። እንደሚታወቀው ይሄ ነው ፕሮግራማችን፣ ምክር የምንሰጥበት እንዲሁም ደግሞ ከተመልካች መልስ የምናገኝበት ነው። አንድ ወዳጄ እንዲህ ሲል ጠይቆኝ ነበር። ምናልባት ያው ብዙም ጊዜ ስላልነበረኝ ብዙ ትኩረት አልሰጠሁትምና ያው ከተመልካችም ቅሬታ እንዳይኖር ብዬ ነው አስቀድሜ ነገርኳችሁ። ታሪኩ ምን መሰላችሁ? አሁን የግቢ ተማሪ ነኝ። የአንደኛ ዓመት የግቢ ተማሪ ነኝ። ኤሌመንታሪ ተማሪ ግን እያለሁ ከእንጀራ አባቴ ተደጋጋሚ ጾታዊ ጥቃት ይደርስብኝ ነበር። ይህም ነገር እያደገ ሄዶ እኔም ከተመሳሳይ አክሽን። እንደሚታወቀው ይሄ ነው ፕሮግራማችን፣ ምክር የምንሰጥበት እንዲሁም ደግሞ ከተመልካች መልስ የምናገኝበት ነው። አንድ ወዳጄ እንዲህ ሲል ጠይቆኝ ነበር። ምናልባት ያው ብዙም ጊዜ ስላልነበረኝ ብዙ ትኩረት አልሰጠሁትምና ያው ከተመልካችም ቅሬታ እንዳይኖር ብዬ ነው አስቀድሜ ነገርኳችሁ። ታሪኩ ምን መሰላችሁ? አሁን የግቢ ተማሪ ነኝ። የአንደኛ ዓመት የግቢ ተማሪ ነኝ። ኤሌመንታሪ ተማሪ ግን እያለሁ ከእንጀራ አባቴ ተደጋጋሚ ጾታዊ ጥቃት ይደርስብኝ ነበር። ይህም ነገር እያደገ ሄዶ እኔም ከተመሳሳይ ጾታ ጋር ያን ነገር አዳበርኩት። አሁን ግን ያን ነገር ካቆም 1 አመት ሆኖኛል። በዛ ላይ የግቢ ተማሪ ሆኛለሁ። ከሰዎች ጋር ያለኝም ቅርርብ ጥሩ እየሆነ ነው። ከአንድ ጓደኛዬ ጋር ግን የጠለቀ ግንኙነት አለ ይለናል ወዳጃችን። ምን አይነት ግንኙነት ብለን ስናየው እንደ ማንኛውም አይነት ያንን ነገር ከተባ 1 አመት ሆኖታል። ግን እንደ ማንኛውም አይነት የወንድምና የወንድም የሆነ ግንኙነት ማለት ነው። እና እንደ በፊቱ ያንን ነገር ምንም ነገር አስቦ እንዳልቀረበው ነው ጓደኛነት በንጹህ ጓደኛ ቤስት ፍሬንድ እንደምንለው ማለት ነው። እንደዛና ወንድማዊ የሆነ ነገር ነው እና የቀረበው። ከዛም አልፎ ያኛው ጓደኛው የባለታሪካችን ጓደኛ የሆነው ዶርሙ እየሄደ ባለታሪካችን ጋር እየሄደ አንድ ዶርም ያድሩ ነበር። ይሄም የሚሆነው ግን ያ የበፊት ማንነቱ ትቶታል። ግን በአዲስ ማንነት በንጹህ ጓደኝነት ብቻ ነው ይሄ የሚሆነው ማለት ነው። ግን በመሀላቸው አንድ ጸብ ይገባና እነዚህ ልጆች ይራራቃሉ ማለት ነው። በሚራራቁበት ሰዓት ባለታሪካችን በጣም መጨነቅ ይጀምራል። የባለታሪካችን ጓደኛ ግን ምንም እየመሰለው አይደለም። ጓደኝነታቸውን ረስቶ እሱ የራሱን ጓደኞች መስርቶ ትምህርቱንም በስርዓት እየተማረ እሱን ረስቶት የራሱን ህይወት እየኖረ ያለውና ባለታሪካችን ደግሞ ከፍተኛ ድብርት ውስጥ ገብቷል። ለምንድን ነው ይሄ ነገር የሚሆንብኝ ለምን እያለ ራሱን ማስጨነቅ ጀምሯልና ምን ትመክሩኛላችሁ ይላል። ይሄም ነገር እዚህ ደረጃ ያደረሰኝ ይመስለኛል
አንደኛ ሰው መፈለጊ፣ ሁለተኛ ነገር ደግሞ ከሱ ጋር ብቻ ያህን ነገር የጠለቀ ጓደኝነት በንጹህ ለመጀመሪያ ጊዜ በንጹህ ጓደኝነት መጀመሪያም ይመስለኛል እዚህ ነገር ውስጥ የከተተኝ ብሎ ነው የሚያስበውና እስኪ ምን ትሉኛላችሁ ብሎ ምክር ለግሶናልና ጥያቄ ጠይቆ ያው ምክር እየጠበቀ ነው። እንግዲህ ለባለታሪካችን የምንለው አንደኛ ነገር ወደ መንፈሳዊነቱ የበለጠ ብትጠጋብ አይነት። ምክንያቱም መንፈሳዊነት አምላክን መጠጋት የበለጠ ከዛ ስሜት ውስጥ እንድትወጣ ያደርጋል። ሁለተኛው ነገር ደግሞ ራስን ማስጨነቅ ማቆም ይኖርብሃል። ምክንያቱም ራስን ማስጨነቅ ማለት ምንም ሌላ መጠሪያ የለውም፣ ራስን መጉዳት ነው። ራስን ባስጨነቅ ቁጥር ራስን በጎዳ ቁጥር ከሁሉም ነገር እየራክ ነው የምትሄደው። ምክንያቱም እንደ ነገር ከኛንተ ክላስ ትገባለህ። ክላስ ስትማር አንድ ዲፓርትመንት እንደሆናችሁና አንድ ክላስ ውስጥ እንደምትማሩ ነግረኸኛል። እሱን ባየው ቁጥር ዶርም ገብተህ ሄደህ ታለቅሳለህ። ለምንድነው እንደሚያደርግብኝ ለምን እንዲጨከነብኝ በንጹህ ጓደኝነት ለመጀመሪያ ጊዜ የቀረብኩት እሱን ነውና ለምንድነው እንደሚሆንብኝ እያልክ ነግረኸናልና ራስን ማስጨነቅ ማቆም አለብንና ሶስተኛው ነገር የምነግር ነገር አምኖ መቀበል መልመድ አለብን። ምክንያቱም እዚህ ጋር ለመጀመሪያ ጊዜ ስለሆነ ይሄ ስሜት የበለጠ ጠልቆ የተሰማ በንጹህ ወንድምነት በንጹህ ጓደኝነት የቀረብከው ለመጀመሪያ ጊዜ ስለሆነ ይመስለኛል ይሄንን ጠልቆ የጎዳ። ስለዚህ አምኖ መቀበል ይኖርብሃል። ምክንያቱም እሱ የራሱን ጓደኞች መስርቷል። በቃ ብሎ ያው ያሳለፋችሁትን የጓደኝነት ነገር ረግጦ ምንም ጸብ ነው የራሱን ነገር ጀምሯል። ስለዚህ ሶስተኛ ነገር ማድረግ ያለብህ አምኖ መቀበል ነው ብዬ አስባለሁ። አራተኛ ነገር ጭንቅላታችን እንዳሰብነው ነው የሚሄደው። ባሰፋነው ልክ ነው ማለት በቃ ይሄ ነገር ኖርማል ነው ብለን ከተው ነው እንዳዘዝ ነው ራሳችን እንዳዘዝ ነው የሚሄደውና ኖርማል ነው ብለን ከተው ይቀራል። ካልሆነ ግን ይባስ በጭንቀታችን እያሰፋ ነው ሄደን ነው ይሄ ነገር ከፍ እያለ የሚሄደው። እና ሌላኛው አምስተኛው ብቸኝነትን መልመድ ማቆም አለብን። ምክንያቱም ይሄን ጓደኛህን የምታስበው ብቻህን ከሆነ ከሰው ጋር መቀላቀል ካልሆነ ደግሞ እሱን በመታሰብበት ሰዓት ለምንድነው እንዲያደርገኝ ለምንድነው ጥሉኝ ሄደው በመትልበት ሰዓት ደግሞ እንዲህ መጽሐፎችን ማንበብ ወይ ከሰዎች ጋር መቀላቀል ወይ የሆነ ካፌ መሄድ ምናምን ብቻ የሆነ ዶርምህን ማጽዳት ይሆናል፣ ልብሶችህን ማጠብ ምናምን ብቻ እሱን ሊያስረሳ የሚችሉ ነገሮችን ማድረግ ዋነኛውና ተመራጩ ነገር ነው። በመጨረሻ ግን ልል የምችለው ነገር ሰው ያለ ፈጣሪ እንጂ ያለ ሰው አይኖርምና ምንም በቃ ኖርማል ነው ይከሰታል። ሰው ይሄዳል፣ ሰው ይመጣል፣ ጓደኛ ይሄዳል፣ ጓደኛ ይተካልና ኖርማል ነው ብለህ አልፈ ተጨማሪ ደግሞ ሌሎች ጓደኞችን ማፍራት የምትችልበት እድሜ ላይ ነህና ይህም ነገር ተጽዕኖ እያሳደረብህም ይመስለኛል ከተረዳሁት አንፃር። በፊት የእንጀራ አባት ያደረሰብህ ነገር ለመጀመሪያ ጊዜ ደግሞ ሰው ቀረብክ፣ ያ ነገር ተጽዕኖ አደረገብክና ያ በጣም ነው ማስነው። ግን ደግሞ ጓደኛክ የራሱን ነገር እንደጀመረ አንተም ደግሞ የራስን አዳዲስ ጓደኞች የምትቀርብበት ጊዜ ነውና ያ እንግዲህ ተመልካቾችም ደግሞ የራሳቸውን የተለየ አስተያየት ኮሜንት ላይ ያጋሩሃል። ስለተከታተላችሁኝ አመሰግናለሁ። አጠራ በሌላ ቪዲዮ እስከምንገናኝ በሌላ ጊዜ እስከምንገናኝ ግን ሰላም በኢየሱስ ቆይ ልግባ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።